በዓለም ካሉ ሀገራት አነስተኛ የመሬት ስፋት ይዛ እንደዚች ሀገር የተለያየ የመልክዓ ምድር ውበትና የታሪክ ጥፋት ያስተናገደ ሀገር ማግኘት ከባድ ነው። ይህች ሀገር እስራኤል ናት። እስራኤል በሜዲትራኒያን ባህር በዮርዳኖስ ሸለቆና በበረሃ መካከል የምትገኝ የበርካታ ስልጣኔዎች የንግድ መስመሮችና የታላላቅ ሃይማኖቶች መገኛ ሆና የኖረች ሀገር ናት። ዛሬ የዚችን ሀገር የቱሪዝም መዳረሻዎችና ከጀርባዋ የተሸሸጉትን የሺህ ዓመታት ታሪኮች በጥቅል ዳሰሳ እንቃኛለን። ጉዟችንን እጅግ ዝቅተኛ ከሆነው ስፍራ ሙት ባህር እንጀምራለን። ከባህር ወለል በታች በ430 ሜትር ዝቅ ብሎ የሚገኘው ይህ ባህር የጨው መጠኑ ከወትሮ ውቅያኖስ በ9 እጥፍ ገደማ የሚበልጥ በመሆኑ ምንም አይነት የዓሳ ወይም የእጽዋት ሕይወት በውስጡ አይኖርም። ይህ ባህር ሙት ቢባልም ለሰው ልጅ የሕይወትና የጤና ምንጭ ነው። በውስጡ ባለው ከፍተኛ የፖታሽ፣ የብሮሚን፣ የማግኒዚየምና መድኃኒትነት ባላቸው የማዕድናት ክምችት ይታወቃል። የዚህ ባህር የከርሰ ምድር ጭቃና ውሃ ለቆዳ ሕክምናና ለዓለም አቀፍ የኮስሞቲክስ ምርቶች ከፍተኛ ግብዓት ነው። ከታሪክ አንጻር ይህ አካባቢ የመጽሐፍ ቅዱሳዊው የሶዶምና ገሞራ ታሪክ የተፈጸመበት ስፍራ እንደሆነ ይታመናል። ከዚህ በተጨማሪ በ20ኛው ክፍለ ዘመን አጋማሽ በባህሩ አቅራቢያ በሚገኙት የቁምራን ዋሻዎች ውስጥ የተገኘው የቁምራን ጥቅሎች የዓለምን ሃይማኖታዊና ታሪካዊ ዕውቀት የለወጠ ታላቅ ግኝት ነበር። በዚህ አካባቢ የሚገኘው የእንግዴ ኦሲሲስ ደግሞ ንጉሥ ዳዊት ከሳኦል ቁጣ በመሸሽ ተሸሽጎበት የነበረ ታሪካዊ ዋሻና የውሃ ምንጭ ያለው የምድር ገነት ነው። ከሙት ባህር ወደ ሰሜን ስንጓዝ ሙሉ በሙሉ የተለየ ገጽታ ወዳለው የገሊላ ባህር እንመጣለን። በዕብራይስጥ ኪኔሬት በመባል የሚታወቀው ይህ ሐይቅ በዓለም ላይ ከባህር ወለል በታች የሚገኝ ትልቁ የጣፋጭ ውሃ ሐይቅ ነው። አረንጓዴ በተጎናጸፉ ኮረብታዎች የተከበበው የገሊላ ባህር የሀገሪቱ ዋነኛ የጣፋጭ ውሃ ምንጭና የታሪካዊ ዓሣ ሀብት ማዕከል ነው። መንፈሳዊ ታሪኩ ደግሞ የበለጠ ያጎላዋል። ይህ ሐይቅና በዙሪያው የሚገኙት የቅፍርናሆምና ቤተሳይዳ የተባሉ ጥንታዊ ከተሞች የኢየሱስ ክርስቶስ አብዛኛው አስተምህሮ የተካሄደበት፣ በውሃ ላይ የመራመድ ተአምር የታየበትና ዓሣ አጥማጆቹን ወይም ደቀ መዛሙርቱን የጠራበት ታሪካዊ ስፍራ ነው። ወደ ደቡብ ስንመለስ የእስራኤል ከግማሽ በላይ የመሬት ስፋት የሚሸፈነውን ደረቅና ድንጋያማውን የነጌቭ በረሃ እናገኛለን። በዚህ በረሃ ውስጥ ማክቴሽ በመባል የሚታወቁ
በውሃና በነፋስ መሸርሸር የተፈጠሩ ግዙፍ የተፈጥሮ ጉድጓዶች ይገኛሉ። ከነዚህ መካከል የራሙን ጉድጓድ የተፈጥሮን ጥበብ የሚያሳይ አስደናቂ እይታ አለው። ይህ በረሃ በውስጡ ከፍተኛ የፎስፌትና የመዳብ ማዕድናትን የያዘ ሲሆን ዛሬ በቴክኖሎጂ ታግዞ የሀገሪቱ ታላቅ የፀሐይ ብርሃን ኃይል ማመንጫ ማዕከል ሆኗል። በታሪክ ማህደር ውስጥ አበው ቅዱሳን አብርሃም፣ ይስሐቅና ያዕቆብ በዚህ በረሃ በተለይም በቤርሳቤህ ድንኳን ተክለው ይኖሩ እንደነበር ተመዝግቧል። በኋላም ናባታውያን የተባሉ ጥንታዊ ነጋዴዎች በዚሁ በረሃ ውስጥ የዕጣንና ሽቶ ንግድ መስመራቸውን በመዘርጋት እንደ አብዛድ ያሉ ድንቅ የውሃ ማከማቻና የከተማ ስልጣኔዎችን ገንብተውበታል። ከገሊላ ባህር ተነስቶ ወደ ሙት ባህር የሚፈሰው የዮርዳኖስ ወንዝና ሸለቆ የሀገሪቱ የግብርና የልብ ምት ነው። ለም በሆነው የደለል አፈሩ ምክንያት ለፍራፍሬ፣ ለአትክልትና ለወይራ እርሻ እጅግ ተስማሚ ነው። ይህ ወንዝ የታሪክና የእምነት መገኛ ነው። ኢያሱ እስራኤላውያንን መርቶ ወንዙን በመሻገር ወደ ቃል ኪዳኗ ምድር የገባበት እንዲሁም በታሪካዊው ካስር አልያሁድ ስፍራ ዮሐንስ መጥምቅ ኢየሱስ ክርስቶስን ያጠመቀበት ታላቅ መንፈሳዊ ማዕከል ነው። አገሪቱ በስተሰሜን የተፈጥሮ ሁለት የተለያዩ ገጽታ የሚያሳዩ ሁለት ታዋቂ ተራሮችን ይዛለች። ቀርሜሌዎስና ሄርሞን። የቀርሜሌዎስ ተራራ በሜዲትራኒያን ዳርቻ አቅራቢያ የሚገኝ በጥቅጥቅ ደን የተሸፈነ ውብ ስፍራ ነው። ይህ ተራራ ነቢዩ ኤልያስ ከበዓል ነቢያት ጋር ያደረገው ታዋቂ ውድድርና እሳት ከሰማይ የወረደበት መንፈሳዊ ቦታ ነው። በሌላ በኩል በሰሜን ጫፍ የሚገኘው የሄርሞን ተራራ በሀገሪቱ ከፍተኛው ቦታ ሲሆን በክረምት ወቅት በበረዶ ይሸፈናል። ከዚህ ተራራ የሚቀልጠው የበረዶ ውሃ ለዮርዳኖስ ወንዝ ዋነኛ የመነሻ ምንጭ ነው። ከሰሜን እስከ ደቡብ ወደሚዘረጋው የሜዲትራኒያን የባህር ዳርቻ ሜዳማ ስፍራ ስንመለስ አካባቢው በታሪክም ሆነ በኢኮኖሚ የታደለ ነው። በጥንት ዘመን የፍልስጤማውያንና የፊንቄናውያን መኖሪያ የነበረ ሲሆን እንደ ቄሳሪያ፣ ያፎና አኮ ያሉ ወደቦች የሮማውያን የቢዛንታይንና የመስቀል ጦረኞች ታላላቅ ምሽጎች ነበሩ። ዛሬ ደግሞ ከዚሁ የሜዲትራኒያን ባህር ውስጥ የተገኙት ግዙፎቹ ሌቪያንታንና ታማር የተፈጥሮ ጋዝ ክምችቶች የሀገሪቱን የኢኮኖሚና የኃይል አቅም ሙሉ በሙሉ በመቀየር ላይ ይገኛሉ። እንግዲህ እንደተመለከትነው የእስራኤል ምድር ከመሬት በላይ ያለው ተፈጥሮ ብቻ ሳይሆን ከመሬት በታች የተቀበረው እያንዳንዱ ድንጋይ፣ ወንዝና በረሃ የራሱ የሆነ ታሪክ አለው። ተፈጥሮና ታሪክ ተስማምተው የኖሩበት የሺህ ዓመታት ታሪክ የተሸከመች ሕያው የታሪክ መጽሐፍ።
ይህንን ታሪካዊና ተፈጥሯዊ ዶክመንተሪ ከወደዳችሁት ላይክ ማድረጋችሁን አትርሱ። በሚቀጥለው ቪዲዮአችን የትኛውን ሀገር ወይም ታሪካዊ ቦታ እንድንዳስስላችሁ ትፈልጋላችሁ? ሐሳባችሁን በኮሜንት ጻፉልን። ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል ሁኑ።